አስቸኳይ ትንቢታዊ መልእክትና የንስሐ ጥሪ እግዚአብሔር ሲናገራቸው አንድም ቃል በመሬት ጠብ የማይልባቸው የእግዚአብሔር ሰው ወንጌላዊ ነቢዩ ያዕቆብ አዲሱ ዓመት ከመግባቱ በፊት በጳጉሜ ፕሮግራም ላይ እግዚአብሔር ኢትዮጵያ ለተከታታይ 4 ዓመታት ምን እንደምትሆንና ምን እንደሚገጥማት እንዲሁም በእርሱ ፊት ምን እንደምትመስል እንደከዚህ ቀደሙ ሁሉ ገልጦልኛል። የኢትዮጵያ ሕዝቦይ ይህን ድምፅ ስማ ተብለሃል። ለ4 ተከታታይ ዓመት ኢትዮጵያን በተመለከተ የእግዚአብሔር ሰው ወንጌላዊ ነቢዩ ያዕቆብ ከባድ መልእክትን አስተላለፉ። በራእዩ ኢትዮጵያን የተመለከተው ወንጌላዊው ከ2016 እስከ 2019 ዓመተ ምህረት በምድራችን የሚሆነውን እውነታዎች እንደዚህ አስፍረዋል። እግዚአብሔር በወንጌላዊው በኩል የተናገረውን እንደወረደ ወደ እናንተ ልናደርስም ተገደድን። እግዚአብሔር ስለ 2016 እና እስከ 2019 ዓመተ ምህረት የአራቱን ዓመት ምልክት በአንድ ላይ የተናገረውን ይዤላችሁ መጥቻለሁ። በጥሞና ተከታተሉ ይላሉ። ነገሩ እንዲህ ነው። እግዚአብሔር አንድ ቦታ አንድ ራእይ አሳየኝ። ይህ በመጽሐፍ ቅዱሳችን ዮሐንስ ራእይ ምዕራፍ 16 ቁጥር 8 ላይ ካለው ጋር ተመሳሳይ ሲሆን በዚህ መጽሐፍ ቅዱስ ላይ ከላይ ወደ ታች ከተላኩት ከ8ቱ መላእክት አራተኛው መላእክት አንድ ነገር ሲያደርግ አሳየኝ። እሱም የቁጣ ጽዋ በፀሐይ ላይ ሲያፈስ አሳየኝ። በዚህች ፀሐይ የተነሳ የሰው ልጆች ሲቃጠሉ አየሁ። ይህ ፀሐይ እንደ ኖርማል ፀሐይ አይደለም። ጽዋው ከፈሰሰ በኋላ ከሰማይ 3 ፀሐይ በአንድነት ይወጣል። ነገር ግን ብርሃናቸው እንደ ተሰበረ እግር ነው። ትክክለኛ የፀሐይ ብርሃን የሚሰጥ አይደለም። ነገር ግን ከኋላ 1/4ኛ ትክክለኛ ብርሃን የምትሰጥ ፀሐይ በርቀት ትታየኛለች። ጌታ ሆይ ምንድነው ብዬ ስጠይቀው አለ መልእክተኛው ወንጌላዊው እንዲህ አለኝ። እግዚአብሔርም የኢትዮጵያ ሰላም ያለ የመሰለ ነገር ግን እንደ ደፈረሰ ይቀጥላል። በዚህ የተነሳ በኢትዮጵያ ምድር በአራቱም ዓመት ለቅሶና ዋይታ ይሆናል። ሕዝቡ ንስሐ ከመግባት ይልቅ በእግዚአብሔር ፊት ያምጻሉ፣ እግዚአብሔርን ይሰድባሉ። አሁን ከሚታየው በላይ ክፋትና እርኩሰት ይሆናል። ግፍ ይበራከታል። በዚህ ምክንያት የኢትዮጵያ ሕዝብ ግማሽ የሚሆኑት በተለያዩ ነገር ተመትተው ይወድቃሉ፣ ያልቃሉ። ዋይታና ኡኡታ ይበረክታል። ነገር ግን ስሜን ለሚፈሩ የጽድቅ ፀሐይ ትወጣለች፣ በሰላምም ይሻገራሉ። ሌላኛው ደግሞ የሰራዊት ጌታ የእግዚአብሔር መንፈስ በቀን 4/01/2016 ዓመተ ምህረት ማለዳ ላይ በሚቀጥለው ዘመን በኢትዮጵያ ላይ ሊሆን ያለውን እንዲህ ብሎ ተናገረኝ። የኢትዮጵያ ሕዝብ በእኔ ላይ ስላመፀና አልመለስም ብሎ ከሰላም ይልቅ ጦርነትን ስለመረጠ፣ ከፍቅር ይልቅ ጥላቻን ስለመረጠ፣ ከመተዳደግ ይልቅ መገዳደልን ስለመረጠ፣ ከመተቃቀፍ ይልቅ እርስ በርስ መፈነቃቀልን ስለመረጠ በኢትዮጵያ አሁን ባለንበት 2016 ዓመተ ምህረት የረሃብ የእርስ በርስ ግጭቶችን የምታስተናግድ ይሆናል አለኝ። የኢትዮጵያ የምጥ መጀመሪያው ዓመት ነውም ብሎኛል። በእርስ በርስ ጦርነትና ከፍተኛ ግጭት ምክንያት ህብረተሰቡ የተፈጥሮ አደጋ ችግሮች ተጎጂ ከመሆናቸው ባሻገር ለከፍተኛ የኑሮ ውድነትና ረሃብ ይጋለጣሉ አለኝ። በሚቀጥለው 2017 ዓመተ ምህረት ውስጥ ደግሞ የጦርነቱ መቀዛቀዝና የሰላም ተስፋ ይታያል ብሎ ተናገረኝ። ስለዚህ የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ፣ የኢትዮጵያ የሃይማኖት አባቶች እንደ ነነዌ መንግስት በእግዚአብሔር ፊት በመውደቅ ጾምና ጸሎትን አውጀን ወደ እግዚአብሔር በንስሐ በመመለስ ሀገራችንን ከመፍረስና ከመውደቅ እንታደጋት። የኢትዮጵያ ሕዝቦይ ይህንን ድምፅ ስማ። እግዚአብሔር ያስጠነቅቃል። በ2018 ዓመተ ምህረት ከ2017 ዓመተ ምህረት እየቀዘቀዘ የሚመጣውን የምድሪቱን የሰላም ተስፋ ለማደፍረስ በየጫካውና በየጢሻው ከአራዊት ጋር እየተጋፋ ውሎ የሚያድር አሸባሪ ቡድን ዳግም የምድሪቱን ሰላም ለማደፍረስ ይንቀሳቀሳሉ። በየክልሉም የንጹሐንን ደም ያፈሳሉ። ይህ ግን ወደ 2019 ዓመተ ምህረት አይሻገርም። የሕዝቡ ተስፋ ዳግም ይለመልማል። ዋይታና ለቅሶ ያከትማል። መንግሥት ይቀየራል። በምድሪቱም ሰላም ይሰፍናል። ወጥቶ መግባት፣ አርሶ መብላት፣ ነግዶ ማትረፍ፣ ወልዶ መክበድም ይሆናል። ነገር ግን ጌታ እግዚአብሔር አንድ ሥራ እንደሚቀረው ተናገረኝ። ውድ የእግዚአብሔር ቤተሰቦች ሆይ የመጨረሻው ማስጠንቀቂያ
ከእግዚአብሔር የሰማሁት ደግሞ መስከረም 4 2016 ዓመተ ምህረት ለቤተ ክርስቲያን መሪዎችና አገልጋዮች በሙሉ ነው። እግዚአብሔር እንዲህ ይላል፣ የመንጋው ጠባቂዎቼ እስከ ዛሬ ይመለሳሉ ብዬ እየጠበቅኩ ብቆይም ሊመለሱ ባለመቻላቸው የቁጣ በትሬን ይዤ ከዙፋኔ ተነስቻለሁ ብሏል የሰራዊት ጌታ እግዚአብሔር። አገልጋይነን ባዮ